ሰላም ጤና ይስጥልን ውድ የዜና ፖርታል ቤተሰቦቻችን ለሀገሪቱን እያናወጡ የሚገኙትን እጅግ አጓጊና የዕለቱን ትኩስ ዜናዎች ይዘንላችሁ ቀርበናል። መንግስት በየአቅጣጫው የገጠመውን ዘርፈ ብዙ ቀውስ መቆጣጠር ያቃተው ሲመስል የሀገሪቱ የጸጥታ ሁኔታ ከምንጊዜውም በላይ አሳሳቢ ደረጃ ላይ ደርሷል። ወደ ዝርዝር ዜናዎቹ ከመግባታችን በፊት የዕለቱን ዋና ዋና ርዕሰ ዜናዎች እነሆ። በአማራ ክልል የፋኖና የመንግስት ኃይሎች ጦርነት መፋፋም፣ የጀነራል አስናቅ አይተነው አስገራሚ መግለጫ ምን ይሆን? የመንግስት የጸጥታ መዋቅር ውድቀት፣ በሲዳማ ኦሮሚያ አዋሳኝ ላይ የተቀሰቀሰው አደገኛ ግጭትና የነዋሪዎች መፈናቀል፣ በትግራይ ክልል አዲስ ጦርነት ሊቀሰቀስ ነው፣ የብልጽግናና የህወሓት ፍጥጫ፣ እንዲሁም የፌዴራል መንግስቱ የበጀት እገዳ እርምጃ፣ በመጨረሻም ዶናልድ ትራምፕ ለኢራን የሰጡት ጥብቅ መጨረሻ ማስጠንቀቂያ። አሁን ቀጥታ ወደ ዝርዝር ዜናዎቹ እናልፋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በአማራ ክልል የፋኖና የመከላከያ ፍጥጫ፣ የጀነራሉ መግለጫና ያላባራው ቀውስ። በአማራ ክልል እየተካሄደ ያለው ግጭት አሁንም መቋጫ ያላገኘ ሲሆን የመንግስት ወታደራዊ እርምጃዎች ሰላም ከማምጣት ይልቅ ቀውሱን እያባባሱት መሆኑን መሬት ላይ ያሉት ሁኔታዎች ያሳያሉ። የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቅ አይተነውን ጨምሮ በርካታ የአገዛዙ ወታደራዊ አመራሮች በፋኖ ኃይሎች ላይ እርምጃ መውሰዳቸውን መግለጻቸው ሰምተዋል። በቢዛሞ ቀጠና የአንሻ ሰይድ ዕዝ የአበጀ ጥበቡን ሬንጅመንት በማሳተፍ ትናንት ግንቦት 16 ቀን 2018 ዓ.ም ባካሄደው ኦፕሬሽን በፋኖ ታጣቂዎች ላይ ከባድ ጉዳት ማድረሱን ጀነራሉ ተናግረዋል። እንደ መግለጫው ከሆነ ግጭቱ የተነሳው በምስራቅ ወለጋ ዞን ስር በሚገኙ አካባቢዎች ሲሆን የመንግስት ኃይሎች ወደ ጊዳ አያና ወረዳ ተንቀሳቅሰዋል። በተለይም አጋሳና ድቡቅ በተባሉ ስፍራዎች ላይ ከፍተኛ የተኩስ ልውውጥ ተካሂዶ የመንግስት ኃይል ቦታዎቹን መቆጣጠሩ ተገልጿል። መንግስት በዚህ ኦፕሬሽን ላይ ትልቅ ድል እንዳገኘ ቢገልጽም የጸጥታ መዋቅሩ ግን ምን ያህል እየተዳከመ እንደሆነ የሚያሳዩ መረጃዎች አብረው ወጥተዋል። በውጊያው 65 የፋኖ አባላት ህይወታቸውን ሲያጡ 48ቱ ደግሞ ከጥቅም ውጭ መሆናቸው ተገልጿል። በተጨማሪም አንድ ዲሽቃ ከ450 ጥይቶች ጋር፣ አንድ ስናይፐር ከ80 ጥይቶች ጋር፣ 28 ክላሽንኮቭ ጠመንጃዎች ከ22 የእጅ ቦምቦች ጋር ከ3800 በላይ ልዩ ልዩ ጥይቶችና 2 ወታደራዊ ሬዲዮ መገናኛዎች መማረካቸውን ብሪጋዴር ጀነራል አስናቅ አይተነው አብራርተዋል። የሚገርመው ግን የሰላምና የእርቅ ተነሳሽነት ምን ያክል እንደከሸፈ የሚያሳየው 7 የአገር ሽማግሌዎች በግፍ ጥቃት እንደደረሰባቸው መገለጹ ነው። መንግስት የፋኖ ኃይሎች ንብረት አውድመዋል፣ ቤት አቃጥለዋል፣ ከብት ዘርፈዋል በማለት ቢኮንንም ተንታኞች ግን ይህን የሚያሳየው የብልጽግና መንግስት ህዝቡን የመጠበቅና ሰላም የማስፈን ኃላፊነቱን ሙሉ በሙሉ መወጣት አለመቻሉን ነው ይላሉ። ወደ ሌላ ዜናችን ስናልፍ የመንግስት የጸጥታ መዋቅር ውድቀት፣ በሲዳማና ኦሮሚያ አዋሳኝ የተቀሰቀሰው አደገኛ ግጭት፣ በብልጽግና አስተዳደር ስር የህዝብ ደህንነት ምን ያክል አደጋ ላይ እንደወደቀ የሚያሳየው ሌላው ማሳያ የሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች እየተስፋፋ የመጣው አደገኛ ግጭት ነው። ቀደም ሲል በጭሬና ሀረንፋክ ተቀስቅሶ ወደ ሆኮና አሮሪሳ ተስፋፍቶ የነበረው ግጭት አሁን ወደ አዳዲስ አካባቢዎች ተዛምቷል። ይህ መንግስት ግጭቱን በጊዜ መፍታት አቅም እንደሌለው በግልጽ አጋልጧል። እንደ ቲክቫ ኢትዮጵያና የአካባቢው ነዋሪዎች መረጃ መሰረት አዲሱ ግጭት የተከሰተው በምስራቃዊ ሲዳማ ዞን በቦንሳ ወረዳ ሃማሾ ቦረናና ቃሜጦ ቀበሌዎች እንዲሁም ከነዚሁ ጋር አዋሳኝ በሆኑት በኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ ቀበሌዎች ነው። የአካባቢው ነዋሪዎች በሰላማዊ መንገድ ለመወያየት ቢሞክሩም ማክሰኞ 1 ሰዓት ገደማና ረቡዕ 2 ሰዓት አካባቢ የተደራጁ ኃይሎች በነዋሪዎች ላይ ጥቃት ከፍተው ቤቶችን ማቃጠል ጀምረዋል። ይህ የመንግስት የጸጥታ አካላት በሌሉበት ወይም እርምጃ መውሰድ ባልቻሉበት ሁኔታ የተፈጠረ በመሆኑ ነዋሪዎቹ እጅግ በከፍተኛ ፍርሃት ውስጥ መሆናቸውንና ቀያቸውን ጥለው እየሸሹ እንደሆነ ተገልጸዋል። የበንሳ ወረዳ አስተዳዳሪ አቶ ከበደ ፉኤ ሁኔታውን አምነው ቤቶች መቃጠላቸውንና ጉዳት መድረሱን አረጋግጠዋል። ምንም እንኳን የአካባቢው መስተዳድር መፍትሄ ለማምጣት እየሰራው ነው ቢልም ህዝቡ ግን ለመንግስት ያለው እምነት ተሟጦ የከፋ እልቂት እንዳይመጣ በስጋት እየተጠባበቀ ይገኛል። የክልሎቹ የጸጥታ መዋቅር የዜጎችን ቤትና ንብረት ከውድመት መታደግ አለመቻሉ የብልጽግናን አስተዳደር ውድቀት ፍንትው አድርጎ ያሳያል።
አዲስ ጦርነት በትግራይ፣ የህወሓትና የብልጽግና ፍጥጫ እንዲሁም የፌዴራል በጀት እገዳ። ወደ ሌላ ዜናችን ስናልፍ ወደ ሰሜኑ የሀገራችን ክፍል ስናቀና የፕሪቶሪያው የሰላም ስምምነት ገደል አፋፍ ላይ የደረሰ ይመስላል። የፌዴራሉ መንግስት ወይም ብልጽግናና ህወሓት ዳግም ወደ ጦርነት ሊገቡ እንደሚችሉ የፖለቲካ ተንታኞች እያስጠነቀቁ ነው። ህወሓት በቅርቡ በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደርን በማፍረስ ስልጣኑን ሙሉ በሙሉ መቆጣጠሩን ተከትሎ የፌዴራል መንግስት ከክልሉ ጋር ያለውን ግንኙነት በማቋረጥ በጀቱን ሙሉ በሙሉ አግዷል። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ዶክተር አደም ካሴ የሁኔታውን አሳሳቢነት ሲገልጹ የተኩስ ድምጽ መቼ ይሰማል የሚለው ብቻ ነው የቀረው ብለውም ተናግረዋል። ህወሓት የጊዜያዊ አስተዳደሩን ህጋዊነት ስላበቃ ፌዴራል መንግስት ያቋረጠውን በጀት ካለቀቀ ወደ ጦርነት መግባቱ የማይቀር መሆኑን ተንታኞች አስረድተዋል። ዶክተር አደም አራት ሊሆኑ የሚችሉ ሁኔታዎችንም አስቀምጠዋል። አንደኛው አሁን ያለው ውጥረት መቀጠል፣ ሁለተኛው ደግሞ ብልጽግና ወታደራዊ እርምጃ መውሰድ ሲሆን፣ ሶስተኛ ደግሞ ሁለቱ አካላት ወደ ዳግም ስምምነት መምጣት ሲሆን፣ አራተኛው ደግሞ ውጥረቱ ወደ ከፋ ጦርነት ማምራቱ ናቸው። ይህ በእንዲህ እንዳለ የፌዴራል መንግስት ጦር አቅም እየተዳከመ መምጣቱን የሚያሳዩ ክስተቶች እየታዩ ነው። መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት የፋኖ ኃይሎች እንደ ደብረ ታቦር እንዲሁም በሰሜን ጎንደር ዳቦትና ደባርቅ ባሉ ከተሞች ላይ ፈጣን ጥቃት በመክፈት የመንግስትን ክፍተት በሚገባ እየተጠቀሙበት ይገኛል። ይህ የሚያሳየው መንግስት በትግራይም በአማራም በኦሮሚያም ሆነ በደቡብ ያለውን የጸጥታ ቀውስ በአንድ ጊዜ ማስተዳደር አቅቶት ሀገሪቱን ወደ ከፋ ውድቀት እያመራት መሆኑን ነው። ወደ መጨረሻው ዜናችን ስናልፍ የዶናልድ ትራምፕ ጥብቅ ማስጠንቀቂያ ኢራን ከአሜሪካ ጋር ወደ ለየለት ፍጥጫ እንዳትገባ ተነገረ። በመጨረሻም ወደ ዓለም አቀፍ ዜናዎች ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ከአሜሪካ ጋር የገቡበትን ውጥረት እያባባሱ እንደሆነና የኒውክሌር ጦር መሳሪያ የማምረት ህልማቸውን እንዲያቆሙ ጥብቅ ማስጠንቀቂያ ሰጥተዋል። አሜሪካና ኢራን ጦርነቱን ለማስቀረት በሚስጥር እየተደራደሩ ቢሆንም ትራምፕ ግን አስተዳደራቸው ኢራን ላይ ማዕቀቦችን እንደሚያጠብቅ በግልጽ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በበኩላቸው ሀገራቸው ንግግሩን ለመቀጠል ዝግጁ መሆኗን ቢገልጹም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን የኢራን ድርድር ጊዜ መግዣ እንጂ እውነተኛ የሰላም መንገድ አይደለም በማለት አጣጥለውታል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን ይህን አካሄዷን ካልቀየረች ወደ ኒውክሌር መሳሪያ ባለቤትነት የምታመራ ከሆነ የአሜሪካ ምላሽ እጅግ የከፋ እንደሚሆን የማያዳግም ማስጠንቀቂያ ሰጥተዋል። ውድ የዜና ፖርታል አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ እጅግ አጓጊና ወቅታዊ መረጃዎች እነዚህን ይመስሉ ነበር። ሀገራችን ካለችበት የጸጥታ መዋቅር ውድቀትና ሁለንተናዊ ቀውስ በፍጥነት ወጥታ ሰላም እንድትሆን ምኞታችን ነው። መረጃዎቹን ሼር በማድረግ ለሌሎች እንዲደርስ አድርጉ። ሐሳብ አስተያየቶቻችሁን በኮሜንት ላይ አስፍሩልን። አብራችሁን ስለነበራችሁ ከልብ እያመሰገንን ቸር ቆዩ።